በዓለም ላይ ሁሉ ነገር ከንቱ ነው። ትውልድ ይሄዳል፣ ትውልድ ይመጣል፣ ሕፃን ይወለዳል፣ የተወለደው ይሞታል። የሰው ሕይወት ሳይታሰብ ድንገት ያበቃል። ምን የመሰለ ቤት የሰራ መኝታው፣ አልጋው፣ ምኑ ሁሉ ነገር ድንቅ ሆኖ የተሰራ ያን ተንቀባሮ የሚኖር ሰውየው ድንገት አንድ ቀን ሲጠፋ መብራቱ ሲያልቅ የሚገርመው ነገር እዚያ ቤት አያሳድሩትም። እሱ የሰራው ቤት ብዙ የለፋበትን ወዲያው ፊነራል ሆም ወስደው ይወረውሩታል። አሁን የሚገርመኝ ነገር እሱ ሆኗል። በእውነት ነው ብላችሁ ድሮ ልጅ ሆኜ ያው ሲሞት ሬሳ ሲወጣ እናሳውቃለሁ። ሰፈራችን ቀኛዝማች በቀለ የሚባሉ እሳቸው ሲሞቱ ሬሳቸው ሲወጣ ሰው ሴቶቹ ሲጠያየቁ እንትነዬ ሬሳው ወጣ ነው የሚሉት። ቀኛዝማች ናቸው እኮ ቀኛዝማች ወጡ አይሉም፣ ሬሳው ወጣ። እኛ ትንሽ ጉድጓድ ቆፍረው እዛ ውስጥ ጨምረው እኛ ቤት ይዝናናሉ። እኛ በሰራ ነው ቤት። ይሄ ነው የሰው ሕይወት። ይሄ ነው። ለዚህ ነው ሰው የሚደክመው። ለዚህ ነው ሌላውን የሚገለው። ለዚህ ነው የሚያጠፋው።